ሰላም ሰላም የቲቲ ቤተሰቦች እንዴት ናችሁ? የቲቲ ጌራስ ቤተሰቦች ሰላም ናቸው ወይ? እኛ ደህና ነን። እንግዲህ ትንሱ 100,000 ገባች። ማሻአላህ ደስ ብሎናል። ትንሱዬ እንኳን ደስ አለሽ። እኛ ደስ ብሎናል። እንግዲህ ከዚህ ሁሉ ስቃይ፣ ከዚህ ሁሉ መከራ፣ ከዚህ ሁሉ ግልንት እንግዲህ ዛሬ ስትስቅ ሳቋ ተመልሶ ስትጫወት ደስ ብሏት ስትቦርቅ አየናት ከስንት ጊዜ በኋላ እና ደስ ብሎናል። ደስ ብሎናል። ባለቤቷን ቢኖር ጥሩ ነበር። ሞቅ ደመቅ ይል ነበር። ግን እስኪ ትንሽ መቀጣት ስላለበት አላዛርም ከዚህ በኋላ እንግዲህ ትምህርት ወስደህ ትዳር ክቡር ነው። ሚስት ለብቻው ቦታ አላት፣ ቤተሰብም ለብቻው ቦታ አለው እና ዞሮ ዞሮ እናንተ ተዋልዳችኋል፣ ተዛምዳችኋል፣ ተቀላቅላችኋል። ተለያይታችሁ የምትለያዩ ሰዎች አይደላችሁም። እኛ አንተንም ብንሆን እንወድሃለን፣ ትንስዬ ብትሆን እንወዳታለን። እውነት እውነት ትንሱ ወንድምና እህትም በጣም 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 መልካሞች ናቸው። አብሶ ካሜራማኑ ጭምር ማሻአላ ማሻአላ ብለናል። ትንሱዬ እንኳን ለዚህ አበቃሽ፣ እንኳን ለዚህ አበቃሽ። እኛም ደግሞ የእናንተ ወግ ማድረግ ደርሶን እንግዲህ 100,000 ብር 100,000 ብር አልኩኝ 100,000 ሰብስክራይብ ገብተን እንግዲህ ቀስ በቀስ ከትንሽ አይደለም የሚነሳ ሁሉም ነገር። አዎ እንግዲህ እኛንም ወግ ደርሶን እንግዲህ በሚሊየን ሰብስክራይብ የምናከብር አላህ ያርገን ነው የምንለው። እንግዲህ የቲቲ ግሬስ ቤተሰቦች ሳብስክራይብ እያደረጋችሁ አበረታቱን። እነሱም ያው እንደዚህ በትንሹ ነው የጀመሩት። እውነት እኛ እርስ በርሳችንም ተደጋግፈን እየተያየን ከትንሽ እስከ ትልቅ መድረስ እንችላለን እና እንግዲህ ታዳጊ ዩቱበሮች እነዚህ እኛ እኮ ነን እንግዲህ እዚህ ደረጃ ያደረስናቸው። ማለት 100,000 200,000 300,000 እነ ሩታ እነ አብርሃም እነ ሄርሜላ እነ ውብዬ ይሄ ሁሉ እነ ቶፊቅ ምናምን የሚባሉ ያኔ ሁላቸውም ማለት ነው እኛ ራሳችን የመዳም ቅመሞች ነን እዚህ ደረጃ ያደረስናቸው። እና እኛ እርስ በርሳችንም እየተደማመርን እንግዲህ እርስ በርሳችንም ሰፖርት እየተደራረግን ጥሩ ነገር ደረጃ እንደርሳለን ብዬ ነው የማስበው። እና ትንሱዬ ምንድነው የሚባለው? ኮንግራቹሌሽን ነው የሚባለው። ኮንጉራ ብለናል፣ ኮንጉራ ብለናል። የኔ እናት እንኳን ደስ አለሽ፣ እንኳን ለዚህ አበቃሽ፣ እንኳን ሳቅሽ ተመለሰ። ስቀሽ እንግዲህ ስታለቅሺ ያልቅሰን፣ ስትስቂ ስቀን ነው። ሁሌም ኦዲየንስሽ ታውቂያለሽ። አንቺንም ኦዲየንስ በጣም ነው የምታከብሪ፣ በጣም ነው የምትወጂው እና መዋለድ ትርጉም የለውም። እንግዲህ በሚዲያ ያፈራሻቸው ቤተሰቦች መልካም መልካም ቤተሰቦች አሉሽ እና በርቺ። ከዚህ በኋላ ደግሞ የቀረሽ ትንሽ ቀን ነው። ፈጣሪ ከሁለት ያርግሽ፣ በሆድሽ ያለውን በጀርባ ያሳዝልሽ እና በሰላም ተገላገይ። ደስታሽን ደስታችን ነው። እንግዲህ ባለቤትሽንም ትንሽ ቆንጠጥ ያርጉትና እንግዲህ ይመለሳል ወደ ቀልቡ፣ ወደ ልቦናው ይመለሳል ብለን እናስባለን። በጣም ደስ ብሎናል። እንግዲህ እውነት ሚዲያ ላይ በጣም የሚያሳዝኑኝ 3 ሴቶች ነበሩ። አንዷም ሩታና አብርሃም ናቸው። ሁለተኛው ደግሞ ውብዬ ነበረች። ሶስተኛ ደግሞ አሁን ትንሱ ተጨመረች ማለት ነው። እንደዚህ አርግዘው በእርግዝናቸው ሰዓት ላይ
ምንም እንክብካቤ ያላገኙ ምንም ምንድነው የሚባለው ትሪት ያልተደረጉ ሁሌም በማልቀስ ሁሌም በመጨቃጨቅ ሁሌም በማዘን ያሳለፉት ማለት ነው። እና በጣም ደስ ብሎኛል እንደዚህ ሳቋ ስለተመለሰ እንደዚህ ሳያት። እውነት የሰው ሳቅ የሚያስደስታችሁ ካለ እንግዲህ በጣም ነው ደስ ያለኝ እኔ በጣም ነው ደስ ያለኝ እንደዚህ ሆና በማየቴ ማለት ነው። እና ከዚህ በላይ ደግሞ እንግዲህ ፈጣሪ ጨምሮ ጨማምሮ ከአንድ 100,000 ወደ 1,000,000 ያስገባሽ። ለእኛንም እንግዲህ ተባበሩን እኛንም እንደነሱ እንድንሆን እርስ በእርሳችን እንደጋገፍ ሰፖርት እንደራረግ። እና እንግዲህ እንኳን ደስ ያለሽ ነው የምለው። ዛሬ ደግሞ በተለቀቀው ኤፍሬም እና ሄርሜላ እንጃ በጣም የሚያስጠላ ነገር ነው እየታየ ያለው ለትውልዱ ምን መልእክት ለማስተላለፍ እንደፈለጉ ባላውቅም በጣም የሚደብር ነገር ነው የሚያደርጉት የነበረው። እሱም ለማብሸቅ ለሷም ለማብሸቅም ቢሆንም በዚህ መንገድ መሄድ አልነበረበትም። ለምን ሴት ልጅ ናት ይህን ያክል መገፋት የለበትም ብዬ ነው የማስበው። ምክንያቱም አላውቅም እንዴት እኔ እንጃ ብቻ የነሱ ነገር ግራ የሚያጋባ ነገር ነው። አንዴ አብርሽን ሄርሜላ ጋር ያድራል አንዴ ሩታ ጋር ይሆናል ግራ የሚያጋባ ነገር ነው። መጨረሻቸው እንግዲህ እሱን ፈጣሪ ነው የሚያውቀው እውነቱ የቱ ጋር ነው ያለው? እውነት እያወቀ ነው እንደዚህ የሚያደርገው አብርሽም አላውቅም። ግን ያም ሆነ ግን እውነት ለመናገር እስኪ ሄርሜላ እጅ ገብቷል አይተነዋል። አብርሃም ዛሬ በተለቀቀው ቪዲዮ አይተነዋል። እንግዲህ እጃቸው ላይ ስለገባ እስኪ አሁን አድኑት ወደ ነበረበት መልሱት። እስኪ ከባለቤቱ ጋር ሆኖ ብዙ ነገር አሳልፏል እንዲህ ብሏል እንዲህ ብሏል ስትሉ ስለነበረ አሁን እስኪ የሆነ ነገር አድርጉ። የሚወሰድም ቦታ ውሰዱት። ጊዜ አላገኘንም ፋታ አላገኘንም ልናሳክመው እንፈልጋለን እንዲህ ማድረግ እንፈልጋለን ስትሉ ነበር። እስኪ እጃችሁ ላይ ገብቷል ምን እንደምታደርጉ ምን እንደሚፈጠር እንግዲህ አብረን እናያለን። እና እንግዲህ ዛሬ ሩታም አልለቀቀችም። እነዚህ የሄርሜላ እንትን ናቸው የለቀቁት አብርሽም በዛ ነው የመጣው። ብቻ በጣም የሚገርም ነገር ነው። ምን አይነት መልእክት ምን አይነት ትምህርት ለማስተላለፍ እንደፈለጉ ባላውቅም ብቻ ነገሮቹ ሁሉ ወደ ሌላ አቅጣጫ እየያዙ ነው የነሱ ነገር። ግን አሁን ደስ ያለኝ የትንሱ ነገር ነው በቃ ደስ ያለኝ ስነ ስርዓት ያለው ምን ያለው ብቻ እንኳን ለዚህ አበቃሽ ለማለት ነው የመጣሁኝ። ውዶችዬ ሳብስክራይብ አድርጉኝ ላይክ አድርጉ ሸር አድርጉ። እንግዲህ ተመልሰን እንመጣለን። በሌላ ቪዲዮ ደግሞ እንገናኛለን። እንወዳችኋለን። ትንሱዬ እንግዲህ እንኳን ደስ አለሽ ደስታሽ ደስታችን ነው። በጣም ነው የምንወድሽ የምናከብርሽ። እንግዲህ ቀጣይ ደግሞ አንቺና ልጅሽ ባለቤትሽ ሆናችሁ በፍቅር በሰላም እንደምናያችሁ አንጠራጠርም። እንግዲህ ልጅም ቢወለድ የአባት የእናት ፍቅር ይፈልጋል። ገንዘብ ትርጉም የለውም። ገንዘብ ያው ለህይወታችን አስፈላጊ ጉዳይ ቢሆንም ግን የአባትና የእናት ፍቅር ደግሞ ግዴታ ለልጅ ያስፈልጋልና ልጃችሁ በፍቅር በሰላም እንድታሳድጉ እንመኝላችኋለን። በተረፈ የግሬስ ፋሚሊዎች ሳብስክራይብ አድርጉን እንወዳችኋለን። ከዚህ
በመቀጠል ደግሞ ኢንሻአላህ እንግዲህ የነ አብርሃም እና የነ ሄርሜላ አይተን ደግሞ አስተያየት እንሰጣለን። እንግዲህ ለዚህ እንኳን አበቃሽ ለማለት ነበር ለትንሱ የመጣ ነው። እና ሰብስክራይብ ሸር አድርጉኝ። እወዳችኋለሁ፣ አከብራችኋለሁ ውዶችዬ። እና ለእኛም ሳፖርት አድርጉ። እንዳያችሁት አይታችሁ አትውጡ። ላይክ ሳብስክራይብ አድርጉ። ያላደረጋችሁት ኮመንት አነባለሁ መልሳለሁ። እያያችሁ እንትን አትበሉ ማለት አይታችሁ ዝም ብላችሁ ጠቅ አድርጋችሁ አትውጡ። ኮመንት በደንብ አስቀምጡ። ኮመንት እያየሁ እመልሳለሁ። እንግዲህ ሁላችንም እናድጋለን ተባብረን አብረን ተባብረን እናድጋለን እላለሁ። እንግዲህ እኛንም ኬክ ለመቁረስ ያብቃን ያብቃን ነው የምለው። ኬክ ለመቁረስ ያብቃን ከቤተሰቦቻችን ጋር እኛንም ማለት ነው። እንደነሱ ይሄን ያክል ሞላ 10 ሺህ ሞላ 20 ሺህ ሞላ 30 ሺህ ሞላ እያልን እንግዲህ እስከ 100 ሺህ እስከ ሚሊየን ድረስ እንጓዛለን አብረን ብለን ተስፋ እናደርጋለን። ብቻ በርቱ፣ ተበራቱ።